ሀብታሙ ሲሲ ከኛ ጋር ነው ይሰራው። እስከ አሁን ወንድ ፍርንጭት ካለው እስኪ ወንድ ሆኖ ስለ ህወሓትና ስለ ሻዕቢያ ያውራ። እስኪ በአሁኑ ሰዓት አንገቱና መጥፎ ነገር አያወራም። እናቴ ትሙት አያወራም። ጽምዶ ታውቃለህ? አሁን ጽምዶ ተጻድናል። ከማን ጋር? ኦኬ ከሻዕቢያ ጋር። ስለዚህ እነ ዘመነ ካሴ ከእናንተ ጋር ሀገር ሊያፈርሱ ነው የሚመጡ። ትቀልዳለህ እንዴ? ዘመነ ካሴ ብቻ አይደለም፣ አብዛኛው በአራት አቅጣጫ ያሉ ሰዎች ዋና እንትኖቹ ከኛ ጋር አሉ። ዘመነ አብራችሁ ነው የምትሰሩት። አንተ ቪዲዮ ሼር አድርገዋል አይደል? ሱዳን ከማን ጋር ነው ያለው? አሁን ታውቀዋለህ አንተ? ከህወሓት ጋር አውቃለሁ። ሱዳን ታዲያስ አሁን ደግሞ ይሄ ማነው ስሙ? እዚህ ጋር የወሎ መሬ ወዳጆ እሱ የኛ ዋናው እሱ ትግሬ ነው። አባቱ ትግሬ ነው። እሱ ዋናው ነው። በቃ የተሞቱት እንዳሉ ወሎ የተሞቱት መቀሌ ነው የሚታከሙት እንዳሉ ሆስፒታል ውስጥ በትክክል እግዚአብሔር ነው የምልህ። ሞጣ አልዋሽም። እኔ እናቴ ትሙት እዛ ነው ያሉት። አሁን እዚህ ጋር ጎጃም ላይ ያለው ራሱ ጎንደር ዋናው ደግሞ ጎንደር ነው። የጎንደሩ ዋናው ነው። ያ ተስማምተዋል። ለምንድን ነው እንዳተስማሙት እዚህ ጋር የሚናገሩት? ግን ለምንድን ነው ተስማምቶ ወደፊት ይሄዱ እንዳተስማሙ እዚህ ጋር የሚያወሩት? ይሄ ወንጀል ነው። ሞጣ ይሄ ወንጀል ነው። እዚህ ጋር ይሄ ዘርዓ ያዕቆብ ነው የሚባለው እሱ ወንጀለኛ ነው። ባለፈው አታሎ ነው ያስገባኝ ቤቱ። አታሎ ነው ያስገባኝ ቤቱ። ፖለቲካ ላይ ይሰራልኝ አላወቅኩትም። እሱ ዘርዓ ያዕቆብ የሚባለው ልጅ ማነው ስሙ? ነብዩም ስሙ አይደለም፣ ካሳይ ገብረ እግዚአብሔር ይባላል። ስሙ ዋናው ስሙ ካሳይ ገብረ እግዚአብሔር ነው ስሙ። ውሸቱ ነው፣ ደብቆ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እኔም አውቄዋለሁ። እኔ ደግሞ ግልጽ ነው የነገርኩት። አትዋሽ፣ እዚህ ጋር ውሸት አይሰራም። ሀብታሙ ሲሲ ከኛ ጋር ነው፣ የጽንዶ ነው አልኩት። ትክክል። ሀብታሙ የህወሓት አባል እኮ ነው። ትክክል። የህወሓት ብቻ ነው የሻዕቢያም ጭምር ነው እንጂ። ትክክል ነው። ትቀዳለ እንዴ? ሀብታሙ ሲሲ ከኛ ጋር ነው ይሰራው። እስከ አሁን ወንድ ፍርንጭት ካለው እስኪ ወንድ ሆኖ ስለ ህወሓትና ስለ ሻዕቢያ ያውራ። እስኪ በአሁኑ ሰዓት አንገቱና መጥፎ ነገር አያወራም። እናቴ ትሙት አያወራም። እናቴ ትሙት አያወራም። እናቱ የሚከደንበት ጀርባው ላይ ያለ ያውቃል። እሱ ማን እንዳለ ቀጥል። ሌባን ሁሉ አንጫጫው ከታች ከሻዕቢያና ወያኔ ጋር እንሰራለሁ የሚለው ሌባ እያንጫጫው ነው ከታች። ቀጥል። ባለፈው እኮ እንጃ ምንድን ነው የምትላቸው እዚህ ቤት አልገባኝም። እዛ ዘርዓ ያዕቆብ ሳውራውን እንደዛ ሁኜ ለካ መውጣት እውነቱ ነው እንደዚያ ሲያወራው ምናምን ይሉ ነበር። እዛ ምንድን ነው የምታወራው? እዚህ ጽምሮ ይሄ እኔ አልቀበለው። እኔ አማራ ነኝ እና የአማራ ፋኖ ደጋፊ እግሩን እንደ ኩባያ ተቆርጦ ካለቀ ትግሬ ህወሓት ጋር እና ሻዕቢያ ጋር እኔ አልደመርም። ምክንያቱም ተኩስ ያለመድ ነው እኛ ነን። አንድ ፋኖ ለ500 ትግሬ ነው የሚመደበው ድሮም። እኔ አሁን ሳልሳዊ ቴዎድሮስ ለመሆን ትናንትና ወዲያ ነው የወሰንኩ። ይገርምሃል። እስካሁን ንጉስ ለመሆን አልፈለኩም ነበር። ከዚህ በኋላ ግን ዘመነ የለም ማንም የለም። የአማራ ንጉስም ሆነው እኔ ነኝ። በንግስናም ዘመድ አስቆጥሬ መጥቻለሁ። እስከ ፋሲለደስ እስከ ዳዊት ይገባል የኛ ዘር። እኔ አሁን ሳልሳዊ ቴዎድሮስ ንጉሰ ነገዘ ኢትዮጵያ ዘምነገደ አማራ እያለ አሁን ስሙን ራሱ ታይትሉን በደንብ እያስቀረጽኩት ነው። አሁን ልብስ አሰራለሁ፣ እዚህ ጋር ክራውን አስቀምጣለሁ። እኔ ከዚህ በኋላ እኔ
ያን የሚመጣውን አዲሱን ጳጳስ አልቀባም ካለ ቂጡ ላይ ነው የምቀባለት በጩቤ እጁን ቆርጠዋለሁ እና ይቀባል። ሳልሳዊ ቴዎድሮስ ነኝ እኔ። ሳልሳዊ ቴዎድሮስ ደግሞ ከጓድ ጠጋኝ አጋሜ ጋር አልደራደርም። አጋሜን ከቻልኩ ወደ እንትን ነው ምልከው፣ ወደ የመን ነው ምልከው ተዋግቼ ቀይ ባህር ከፍቷል ነው። አንድ ጥያቄ ልጠይቅና ፋክት እኔ በቃ እኔ ሳልሳዊ ቴዎድሮስ እኔ ብያለሁ። አጋሜዎች ተጠንቀቁ። በጣም ከባድ ግን አሁን አፋችሁን አቅላል እንዳረጋገር ትግሬ እየመጣው ነው። እኔ እቀጣለሁ እንደ ቴዎድሮስ እንደ ቀላል እንዳታይ። በቃ እኔ ሌሊቱን ሙሉ አይቻለሁ። ብዙ ጊዜ ያሳየኝ ነበር ንግስና። አሁን ተቀብየዋለሁ። ጸሎት አድርጌ አዎ ታይቶኛል የነገርኩ እኮ ነው። ከእግዚአብሔር ተልኮ እኮ ማታ አናገረኝ። በቃ ንጉሥ ነህ ግፋበት፣ ለምን ትፈራለህ አለኝ። ስለዚህ ሳልሳዊ ቴዎድሮስ እስክንድር ነጋና ዘመነ ሊሆኑ አይችሉም። የንግስና ዘር የላቸው። እኔ የጎንደር ንግስና የሸዋ ምናምን ይገባል፣ የጎጃም ይሄን ሱስኒዮስ። ስለዚህ እኔ ያው የታወቀ ነው። አያቶቼ 7 ዋርካ ሞጣ ላይ ተክለዋል። ምንም የሚታወቁ ናቸው ምንም። ስለዚህ ሳልሳዊ ቴዎድሮስ እኔ ነኝ። ትግሬ አትንጫጫ። ቀኝ እጅን ነው የምቆርጥልን። እኔን አክብር። ከዚህ በኋላ ትግሬዎች ኦኬ፣ አንድ ነገር ልንገርህ። ንጉሶይ ስትገቡ ንጉሶይ እያልክ ግባ። ትግሬዎች ጤፍ ከጎጃም ስጠን ካልክ፣ ጎንደር ባቄላ ልብላ ካልክ ንጉሰ ነገስት ወይ እያልክ ነው። ከዚህ በኋላ ወደ ሞጣ ቤት ስትመጡ ንጉሶይ እንደምን ዋሉ እያላችሁ ኖ አንድ ነገር ልንገርህ። እርምጃ ወስድባችኋለሁ እያልኩ እኮ ነው። ተጠንቀቁ። ምን አድርገህ አንድ ነገር ልናገርና ብርጅሰን ትናገር። ከዛ እሺ ቀጥል። ይሄ ጎበዝ ነገር፣ ይሄ ግልጽ ትግሬ ነው። ታዩ አትከራከር። እኔ አልዋሽ እንደዛ ውሸታም ትግሬ አይደለሁም። እኔ ግልጽ ትግሬ ነኝ፣ አልዋሽም። ትክክል። ጽምዶ ስለ ጽምዶ ልንገርህ። እኔ ጽምዶ ማለት ከፋኖ ከሻዕቢያ ከህዋት ጋር የሚጻመድ ነው። እኔ ህዋት ነኝ። አድዋነ ያ ጀግና ነው የምናገረው። ለምን ነው ዋሻው? ለምን ዋሻለሁ? እና ምንድነው ምናምን ስራ ፋኖ የኢትዮጵያ ሰራዊት ያልታጠቀው ታጥቀዋል። በአሁኑ ሰዓት ራይት ናው አሁን ሰዓት አስታጥቀነዋል። ያስታጠቅሙ ደግሞ ሊሚት አለው። የሚሄድበት መንገድ ርቀት ሊሚት አለው። እንደ ፍላጎቱ መሄድ አይችልም። ሊሚቱ ምንድነው? እስኪ የፋኖ ሊሚት ንገረን። ሊሚቱ ታውቃለህ? ጦርነቱ እንዲቀጥል ነው እንፈልገው ሲል እኔ እንደ አዛዥ አይደለሁም። ወልቃይትና ራያ የማን ነው? እሱማ ፈርመዋል እኮ። ሳይፈርሙ ወደ ጽምዶ ብለህ ታስባለህ? የማን ነው? ፋኖ ፈርመዋል። እሱ ለማን? የትግራይ ዘመነ ካሴ እና አስረስ ነው የፈረሙ። ወድ መኮንን ነው። አንድ ነገር ልንገርህ፣ አንድ እውነት ልንገርህ። እናቴ ትሙት እግዚአብሔር ምስክሬ ነው። በማስረጃ እልክልሃለሁ ከፈለክ ማለት ነው። እነ ምሬ ወዳጄ እነ የጎጃሙ ማነሱ አሁን ሱዳን የገባው እነሱ ተስማምቶ ከጎጃም እስከ አስመራ ከአስመራ እስከ መቄዴ ወታደሮች ትሞቱ እዛ የተከሙ ራሳቸው ፖለቲካ ስልጣን ፈርመዋል። የተሰጣቸው አጋልጠው ፖለቲካና ስልጣን የተሰጣቸው የታጠቁ እዛ ጋር ይሄ ምዕራብ ትግራይ ማለት ወልቃይት ማለት ነው። ታውቃለህ አንተ? ምዕራብ ትግራይ ማለት ወልቃይት ነው። ይሄ ደግሞ ራያ ትግራይ፣ ደቡብ ትግራይ፣ በእኛ ደቡብ ትግራይ ብለን ነው የምንጠራው። ያ ነገር አይደለም መናገር አይደለም። አሁን ይናገራሉ። እስኪ ያቸው የሚናገር ፋኖ አለ? የለም፣ አይናገሩም። ቢናገሩ ምን እንደሚደርሳቸው ያውቃሉ። ብርጅ እንደሚደርሳቸው ያውቃሉ። አይናገሩም። ምዕራብ ትግራይ ወይ ደግሞ ፋኖ ምናምን ብሎ የወልቃይትና የራያ የሚናገር ፋኖ ምድር ላይ አይገኝም። ተመልከቱ። ተይዘዋል፣ ታስረዋል።